ሰላም ውድ የቻናላችን ተከታዮች እንኳን ወደ አስደናቂ ታሪኮች ዓለም በደህና መጣችሁ። ዛሬ የምንነግራችሁ ታሪክ ከምድራችን አልፎ የጠፈርን ድንበር ጥሶ ስለተላከ አንድ ልዩ መልእክት ነው። እስኪ አንድ ጥያቄ ልጠይቃችሁ። መልእክት የያዘ ጠርሙስ ውቅያኖስ ላይ ብትጥሉ የት ሊደርስ ይችላል ብላችሁ አስባችሁ ታውቃላችሁ? እስኪ አሁን ደግሞ ይህንን ጠርሙስ ከውቅያኖስ ይልቅ ወደ ህዋ ቢላክስ ብላችሁ አስቡ። አዎ በእርግጥም ዛሬ የምንነጋገረው በትክክል ይህንን ስላደረገ አንድ አስደናቂ የሰው ልጅ ፕሮጀክት ነው። ይህ ታሪክ የሰው ልጅ በህዋ ውስጥ ያለውን ቦታ የማወቅ ጉጉትንና ከሌሎች ስልጣኔዎች ጋር የመገናኘት ምኞቱን የሚያሳይ ነው። ከኛ ጋር አብሮ ለመቆየት ዝግጁ ከሆናችሁ ወደ ኋላ በ1970ዎቹ ወደ ተገኘ አስደናቂ ዘመን እንወስዳቸዋለን። እንደ ኤሮፓውያን አቆጣጠር በ1977 ቮይጀር 1 እና ቮይጀር 2 የተባሉ ተመሳሳይ መንኮራኩሮች ጁፒተርን፣ ሳተርንን፣ ዩራኖስን፣ ኔፕቱንንና ፀሐያችንን ጨምሮ ስርዓተ ሩቅ ፕላኔቶችን ለማጥናት ዋና ዓላማቸው አድርገው ከምድራችን ተነሱ። ነገር ግን ከዚህ ሳይንሳዊ ተልዕኮ ጎን ለጎን አንድ ይበልጥ ፍልስፍናዊና ተስፋ ሰጪ ሐሳብ ተጠነሰሰ። ይህም ሐሳብ የመጣው ከታዋቂው ሳይንቲስትና የሥነ ፈለክ ተመራማሪ ከሆነው ካርል ሴጋንና ከቡድኑ ነበር። እነዚህ መንኮራኩሮች ከፀሐይ ስርዓታችን አልፈው በከዋክብት መካከል ለዘመናት የሚጓዙ ከሆነ ለምንድን ነው የሰው ልጅን ታሪክ፣ ባህልና ሰላምታ የሚገልጽ መልእክት ይዘው የማይሄዱት የሚለው ሐሳብም የካርል ሴጋንና የቡድኑ ነበር። መልእክቱ በጠርሙስ ሆኖ ወደ ህዋ የሚላክበት መንገድም ዘ ጎልደን ሪከርድ ወይም ወርቃማው መዝገብ ተብሎ ተሰየመ። የመዝገቡ ዓላማም ምናልባት ከብዙ ሚሊዮን ዓመታት በኋላ በሌላ ስልጣኔ ቢገኝ ስለ ምድርና ስለ ሰው ልጆች መረጃ ለመስጠት ነበር ይላሉ ተመራማሪዎቹ። ታዲያ ይህ ወርቃማው መዝገብ ምንድን ነው? በመሰረቱ ከመዳብ የተሰራና በወርቅ የተለበጠ የፎቶግራፍ መዝገብ ነው። በውስጡም የተለያዩ የድምፅና የምስል መረጃዎችን ይዟል። ይህ ወርቃማ መዝገብም በውስጡ የሰው ልጅ ስልጣኔን፣ አኗኗርና ተፈጥሮን የሚገልጹ እንዲሁም የሚኖርበት ዓለም ምን እንደሚመስልና ከነማን ጋር እንደሚኖር የሚያመላክቱ የተለያዩ ፍጡራንና የተፈጥሮን ድምፅና ምስል አጭቆ ይዟል። ከነዚህም ውስጥ የንፋስ፣ የዝናብ፣ የነጎድጓድ፣ የወፎች ዝማሬ፣ የአሳ ነባሪዎች ጩኸት፣ የእሳተ ገሞራ ፍንዳታ ይገኙበታል። ይህም ብቻ ሳይሆን ከመላው ዓለም የተውጣጡ የተለያዩ የሙዚቃ ዘውጎች ተካተውበታል። ከባችና ቤትሆቨን ክላሲካል ሙዚቃዎች እስከ ቻክ ቤሪ ሮክ ኤንድ ሮል፣ ከአፍሪካ ከኤዥያ እስከ ደቡብ አሜሪካ ባህላዊ ሙዚቃዎች ድረስ የሰው ልጅን የፈጠራ ብቃት የሚያሳዩ ሀብቶችን ወርቃማው መዝገብ አካቷል። በዚህ ብቻ የማያቆመው ይህ ወርቃማ መዝገብ 115 ምስሎችን በአናሎግ መልክ ተቀርጾበታል። የሳይንስና የሂሳብ ንድፈ ሐሳቦች፣ የፀሐይ ስርዓትንና የዲኤንኤ አወቃቀራችን፣ የሰው ልጅ የሰውነት ክፍሎች አፈጣጠርና የዕለት ተዕለት እንቅስቃሴዎችን፣ አስደናቂ የተፈጥሮ ቦታዎችን እንዲሁም እንስሳትና የእጽዋቶችን ምስሎችን አካቷል። እና ከሁሉ ደግሞ ይበልጥ ልብ የሚነካው ክፍል ደግሞ በ55 የተለያዩ የዓለም ቋንቋዎች ሰላምና መልካም ምኞትን የሚገልጹ አጫጭር መልእክቶች መያዙ ነው። ከነዚህም መካከል ሰላም ለሁላችሁ የሚል የአማርኛ ድምፅ ይገኝበታል። ይህ ሁሉ መረጃ ጥሩ ቢሆንም ግን መዝገቡን የሚያገኙት የሌላ ዓለም ስልጣኔና ፍጡራን አካላት እንዴት ሊከፍቱትና ሊረዱት ይችላሉ? ነገር ግን ለዚህም መፍትሄ ተዘጋጅቷል። በመዝገቡ ሽፋን ላይ በስዕላዊ መግለጫዎች የተቀመጡ መመሪያዎች ይገኙበታል። እነዚህ ስዕሎች መዝገቡን እንዴት ማጫወት እንደሚቻል፣ የምስል ምልክቶቹን እንዴት ወደ ምስል መቀየር እንደሚቻል እናም የመዝገቡ መነሻ የሆነችውን ፕላኔት ወይም ምድርን በህዋ ውስጥ እንዴት ማግኘት እንደሚቻል ይጠቁማሉ። የቦታችን መለያም በ14 ፐልሰሮች ተቀምጧል። ይህም እንደ ህዋ ካርታ ያገለግላል። የቮይጀር መንኮራኩሮች ከምድራችን ከተነሱ አሁን ከ45 ዓመታት በላይ አስቆጥረዋል። ፕላኔቶችን አልፈው እየገሰገሱ ከፀሐይ ስርዓታችን ድንበር ወጥተው ኢንተርስቴለር ስፔስ ወይንም በከዋክብት መካከል ወዳለው ክልል ገብተዋል። በአሁኑ ሰዓት ቮይጀር 1 ከምድር ከ23 ቢሊዮን ኪሎ ሜትሮች በላይ ርቃ እንደምትገኝ የመስኩ ተመራማሪዎች ይገልጻሉ። ይህ ታሪክ እኛን እንደ አንድ የሰው ዘር እንድናስብ ያደርገናል። ሁላችንም የምንጋራቸው ብዙ ነገሮች እንዳሉ ያስታውሰናል።
እናም ምናልባት ከሩቅ ቦታ በሩቅ ጊዜ ሌላ ስልጣኔ ይህንን መልእክት አግኝቶ ብቻችንን አይደለንም ብሎ ያስብ ይሆናል። እናንተስ ብትሆኑ ምን አይነት መልእክት ለሌላ ስልጣኔ መላክ ትፈልጋላችሁ? ምን አይነት ሙዚቃ ወይም ምስል የሰው ልጅን ይወክላል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አስቀምጡልን። የዛሬው አስደናቂ ታሪካችን ይህንን ይመስል ነበር። የቮይጀር ወርቃማ መዝገብ ታሪክ እንዳስደሰታችሁ እንዳስደመማችሁ